ቦምብ እንደሆነ ሰምቻለሁኝ። ነገር ግን እዛ ጋ ያ ቦምብ ከሚያደርሰው ፍንዳታ በላይ ያ ሁሉ ህዝብ በመሮጥ በመውደቅ በመረጋገጥ የሚደርሰው ችግር ጎልቶ ድንገት አእምሮዬ ላይ መጣ። ስለመጣ መድረኩን ይመራ የነበረ ጋዜጠኛ ግሩም ነው። ግሩምን ሰላም ነው በል እባክን፣ ሰላም ነው ተረጋጉ በል የሚል ነው። ፍንዳታው ከፈነዳ በኋላ ከዛ በኋላ ሰው እየሸሸ ስለነበረ ቀጣይ ፍንዳታ ይመጣል ሳይሆን ህዝቡ በመረጋገጥ በመሮጥ የሚፈጠረው ችግር በዛ ሁሉ ህዝብ መገመት አይቻልምና ይሄንን ልክሱ እንዳደረገ መለስ ብዬ ሳይ ሁሉም ሄደዋልና እኔም ከዛ በኋላ ይልኩኝ ዶክተር አርከበም ተከታትለን ወረድን ከመድረኩ ያሉት ተርሶነት አሉ ዶክተር አርከበም ከዛ በኋላ እንደውም ግሩምን ነው ግሩም ቀጥሎ ከሚወርዱ ሰዎች ጋር እየወረደ ሳየው ለህዝቡ መነገር ነበረበት። የሚፈጥረው ድንጋጤ ትልቅ እንደሆነ ውስጤ ትንሽም ስጋትም ስለነበረ ወዲያውኑ ያ ወደ አእምሮ የመጣ እባክን ተመለስ፣ ሰላም ነው በለ ህዝቡ ሰላም ነው አለ። ያው እንደ አየነው ህዝቡ በተረጋጋ ሁኔታ እየጨፈረ በኋላ ነው በቴሌቪዥን ነው ግማሹ እንደው የቦምብ ፍንዳታ መሆኑን ሰማን ያለው።